አዘዝነውን ትእዛዝ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁን ግለጡት እንጂ ስለተባለ መቀጠል ወጣቱም ትውልድ እንዲሁም ደግሞ ሁሉንም ወደ እግዚአብሔር ለማስጠጋት እንዲያስችላል። ወደ ቪዲዮ ስገባ ከሰሞኑ ከሰራሁት ቪዲዮ ላይ እንግዲህ the family የሚባሉት ግሩፖች እነማን ናቸው? አሁንም ሀገራችን ላይ ብልጽግና የሚለው ሐሳብ የነሱ ነው ብዬ ተናግሬ ነበር። በዛ መሰረት እንግዲህ ለቀረበልኝ ጥያቄ ዲፕ መግባት ስላለብኝ በደንብ ትንተና ስለሚያስፈልገው ማናቸው ምንድናቸው የሚለውን ለሚቀጥሉት 2-3 ሳምንታት እንግዲህ በተከታታይ አለፍ እያልኩኝ አቀርባለሁ። በቅድሚያ the family የሚባሉት እነዚህ አደገኛ ግሩፖች ማን ናቸው? በውስጠኛ ደግሞ ምን አይነት ተልዕኮ አላቸው የሚለውን አብረን እናያለን። the family የሚባሉት ግሩፖች እንግዲህ መቀመጫቸው አሜሪካን ሀገር ሲሆን ግን በአለም ላይ ዙሪያ በሙሉ ዓለምን እየተቆጣጠሩ ዓለምን እየዘወሩ ዓለማችን አንድ ለማድረግ የሚጥሩ ማህበሮች ናቸው። በተለምዶ ደግሞ የሚስጥር ማህበራት የምንላቸው ናቸው። ከእግዚአብሔር ውጪ ሌላ የጨለማ ዓለምን ወይንም በሰይጣን የሚያምኑ ሉሲፈርን የሚያመልኩና ለሉሲፈር የሚሰግዱ ናቸው። እነዚህ ድብቅ ወይንም የሚስጥር ማህበራት በተለያዩ ሴክተር ላይ በመስራት ህዝብን በማሳትና ከእግዚአብሔር መንገድ ለማውጣት የሚጥሩ አካላቸው። ለምሳሌ በፖለቲካ አሉ፣ በሃይማኖት ውስጥ አሉ፣ በሙዚቃው ኢንዱስትሪ አሉ፣ በሙቪ ኢንዱስትሪ አሉ፣ በሕክምናው ዘርፍ አሉ። በተለያየ ሴክተር ላይ ወጥረው እየሰሩ ያሉና አንድ ነው አላማቸው። እሱም ዓለምን ሁሉ ለሰይጣናዊ ስርዓት ማስገዛትን የሚሹና ቀን ከቀን የሚሰሩ አደገኛ ግሩፖች ናቸው። የሚስጥር ማህበራት እጅግ በጣም ረጅም እድሜ ያላቸው ሲሆን የዘመናቱም የተለያዩ አላማዎችን ይዘው ታላላቅ ተጽዕኖዎችን እየፈጠሩ ኖረዋል። ሁሉም ነገራቸው የሚጀምረው ከብዙ ሺህ ዓመት በፊት የእባብ ወንድማማችነት ወይንም brotherhood of the snake ይባላሉ። ታሪካችን ከኤደን ገነት ነው ብለውም ያምናሉ። ለምሳሌ እባብን የጥበብ ምልክት ነው ሲሉ የጥበብ ሁሉ አባት ደግሞ ሳጥናኤል ነው ብለው ያምናሉ። እንግዲህ ለሚስጥር ማህበሩ ሰይጣንን መልካም የዋህ እና እውነተኛ አምላክ ነው ብለው ያምናሉ። እንዲሁም ደግሞ እግዚአብሔርን ክፉ ጨካኝና ለሰው ልጅ መልካምነት የማይተጋ ብለው ይቀበላሉ። እዚህም ደግሞ ትልቁ ምክንያታቸው አድርገው የሚያቀርቡት ከእባብና ከሔዋን ጋር ያለው ግንኙነት ነው። እሱም ደግሞ እግዚአብሔር ጥበብን ከለከለን፣ እባብ ግን ጥበብን ሰጠን ብለው ያምናሉ። እዚህም ሀሳባቸው ሰይጣን ለሰው ልጆች የላቀ እውቀት ሰጥቶ የአእምሮን አይን በመክፈት ከድብቁ ሰንሰለት ነፃ ወጣን ብለው ያምናሉ። እንግዲህ ሰርድ አይ አክቲቬሽን የሚሉት ነገር ይሄ ነው። የሶስተኛው አይን መከፈት የሚሉትም ሰይጣን ይከፍትልናል ብለው ያምናሉ። ሰውን የማሳሳቻ ኃይለኛ መንገዳቸው ይሄ ነው። ሰይጣንን እንደ ቸር አድርገው